ሴቶች ካላችሁ አዳምጡ እስቲ የፒሲ ጡንቻ ማጎልበቻ ለአንድ ሳምንት በተከታታይ ምን ማድረግ ያስፈልጋል መሽናት ሽንት መታጠቢያ ክፍል ሄዳችሁ ልሸኑ ስትሉ ባዝሩም ላይ እግራችሁን ከፈት አርጋችሁ ጉልበታችሁ ላይ እጃችሁን እንደዚህ ማለት ነው ሲት ፕሮፐርሊ ተቀምጣችሁ ሽንታችሁን ሲሸኑ እያያችሁ ይናል ሽንታችሁን ሲሸኑ መሽናት ሙሉ መሽናት ሳይው መያዝ ማቋረጥ ለ3 ሰከንድ መልቀቅ አንድ ጊዜ የምሸኑትን ሽንት ለ3 ጊዜ ከፋፍላችሁ መሽናት ወይም ለ4 ጊዜ የመጀመሪያ ጊዜ ስለሚያስቸግራችሁ ነው ካልተለማመዳችሁት ለ3 ጊዜ ከፋፍላችሁ መሽናት ኔክስት ዴይ ደግሞ እንደዚህ ቀኑ እንትን ይያለ ሲሄድ ለ7ቴም በጣም ከፍ አርጋችሁም ቁንጥር እያረጋችሁ እየሸናችሁ እያያዛችሁ መለማመድ ትችላላችሁ እሱን ሲሰሩ የፒሲ ጡንቻችሁ ስትሮንግ ይሆናል ይሄ ለ7 ቀን በተከታታይ ለአንድ ሳምንት ማለት ነው ሽንታችሁን በመሽናት ሂደት ላይ ያላችሁ የምትሰሩት ነው ከዛ ምን ይሆናል በየቀኑ በቀን 40 ጊዜ ማለት ከፋፍላችሁ 10 ጊዜ በአራት ክፍለ ጊዜ ከፋፍላችሁ የፒሲ ጡንቻችሁን ወይም ማህፀናችሁን ቁንጥጥ አርጎ ለ3 ሰከንድ መያዝ መልቀቅ ቁንጥጥ 1 2 3 በየ3 ሰከንዱ ለ10 ጊዜ ቆጥረሽ ከእንደገና ደግሞ በሁለተኛው ክፍለ ጊዜ በራስሽ በሚመችሽ ታይም አጀስት አርገሽ በማትረሽበት ሰዓት እሱን ማድረግ ያ የፒሲ ጡንቻሽ ስትሮንግ እንዲሆንና ሴክስ በማድረግ ሂደት ላይ የባልሽን ብልት እንዲጥንክር አርጎ እንዲይዝልሽ ማለት ማንንም ወንድ ልጅ የሚፈልገው ነው በሴክስ ሂደት ላይ የሴት ልጅ ብልት የወንድ ልጅን ብልት እንዲይዝለት ይፈልጋል ላንቺም ልዩ ደስታና እርካታ የምታገኝበት ስለሆነ ያንን እንድትለማመዱ እመክራለሁ ይሄ በጣም ተገቢ ነው እሺ ትዳራችሁን በደንብ ይጠብቅላችኋል ሰላማዊና ደስተኛ የሆነ ፋሚሊ ትመሰርታላችሁ